ሰላም ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች ሰላም ናችሁ ወይ? እኔ ደህና ነኝ። ዛሬ ደግሞ ቀላልና ፈጣን የሆነ የቁርስ አሰራር ይዤላችሁ መጥቻለሁ። ቁርሱን ለመስራት 2 እንቁላል ያስፈልገናል። እንቁላሉ ላይ ትንሽ ጨው እናደርግበታለን። ይሄንን አንድ ላይ አሁን በደንብ አድርገን እናደባለቀዋለን። እንደምታዩት ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ቪዲዮን ደግሞ ላይክ ብታደርጉልኝ ደስ ይለኛል። እዚህ ጋር 1 የሻይ ማንኪያ ስኳር አለኝ፣ 2 የሾርባ ማንኪያ ዱቄት እና ግማሽ የሻይ ማንኪያ ቤኪንግ ፓውደር እናደርግበታለን። ይሄንን አሁን አንድ ላይ በደንብ አድርገን እናደባልቀዋለን። ያው እንደምታዩት በደንብ አድርጌ ያደባለቅኩት ነው። እዚህ ጋር 1 ሙዝ ያስፈልገናል። ያው መጠኑን በዛ ማድረግ ትችላላችሁ። እንደኔ ደግሞ ለአንድ ሰው ከሆነ ይሄ ለአንድ ሰው በቂ ነው ማለት ነው። እችንን በዚህ መልኩ እንከታትፈዋለን። እዚህ ጋር እሳቴን በዝግተኛ ላይ ከፍቼ ነበረ። ከሱ ላይ ትንሽ ዘይት እናደርጋለን። ከዛ ትንሽ ስኳር እንሰንሳለን በዚህ መልኩ እንደምታዩት። ከዛ የከተፍነውን ሙዝ ከላይ እንደረድርበታለን በዚህ መልኩ። በዚህ መልኩ ካደረግን በኋላ ቅድም ያዘጋጀነው ከላይ እንጨምርበታለን። በጣም ቆንጆና ጣፋጭ የሆነ የቁርስ አሰራር ነው፣ ትወዱታላችሁ። አሁን ይሄንን ከድነን እሳታችን መካከለኛ ላይ አድርገን ከ5 እስከ 6 ደቂቃ ድረስ እናበስለዋለን። ስር ቡኒ እስከሚሆን ድረስ እያየን እናበስለዋለን ማለት ነው። አሁን ደርሶልናል፣ እንገለብጠዋለን። ያው ቅድም ስኳር የነሰነስነው ከለር እንዲሰጠልን ብቻ ነው። ካልፈለጋችሁ ስኳሩን መተው ትችላላችሁ፣ ግን እንደዚህ ቆንጆ ሆኖ እንዲወጣልን ስኳሩ ይረዳናል ማለት ነው። ያው ይሄው እንደምታዩት ከስርም ደርሷል። አሁን እናወርደዋለን። ይሄንን ይመስላል እንደምታዩት ቆንጆ ሆኖ በጣም ጣፋጭና ቆንጆ የሆነ የቁርስ አሰራር ነው፣ ትወዱታላችሁ። ይሄው በቀላሉ ቁርሳችን ደርሷል። አሁን ደግሞ ቀምሼ ነግራችኋለሁ። ይሄው ይሄንን ይመስላል እንደምታዩት ከስርም ብስል ብሎ በጣም ጣፋጭ ነው። ሙዙም ያው ይጣፍጣል እንደምታውቁት። በጣም ጣፋጭ ቁርስ ነበረ። ያው ጣፋጭ ለምትወዱ አሪፍ አማራጭ ሆናችኋል ማለት ነው። ቪዲዮ እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቻው ቻው።